በፖሊስ ተጠርጥራችሁ በምትሄዱበት ጊዜ ፖሊስ ሲይዛችሁ ማወቅ የሚገባችሁ ነገር አለ። ፖሊስ አንደኛ እናንተ የተጠረጠራችሁበት ነገር ምን እንደሆነ ሊነግራችሁ ይገባል። በዚህ ምክንያት ነው የተጠረጠርከው። ይሄ ብቻም አይደለም። ከዚህ በኋላ የምታወራውን ወሬ ስጠይቅህ ያለ መናገር መብት አለ። ወደ ፈቅደ ከተናገርክ ግን ይሄ የምትናገረው ነገር ማስረጃ ሆኖ ፍርድ ቤት ይቀርብብሃል ብሎ ሊናገር ይገባል። እኛ ሀገር ብዙ ጊዜ ፖሊሶች ይሄንን አያደርጉም። ሌሎች ፊልሞች ካያችሁ ወዲያውን በውጭ ሀገር ያሉ ፊልሞች ስታይ ወዲያውን እንደተያዘ you have the right to be remain silent ብለው ይናገራሉ። እኛ ሀገር ግን ያ አይሆንም። ዝም ብሎ ይዞ አፍሶ ከማስገባት ውጭ። ስለዚህ በወንጀል ተጠርጥራችሁ ወይም በማንኛውም ምክንያት ተከሳችሁ በአንድ ጉዳይ ላይ ቃላችሁን እንድትሰጡ በተጠራጠራችሁበት ጉዳይ ቃላችሁን እንድትሰጡ ስትጠየቁ ምንም አይነት ቃል ያለ መናገር መብት አላችሁ። ፖሊስ ስለጠየቃችሁ ብቻ መናገር ግዴታ የለባችሁ። ወይም ብናገር ምናምን ብላችሁ መፍራት የለባችሁ። መብታችሁ ነው። አልናገርም ማስረጃ ፈልጎ በእናንተ ላይ ማስረጃ የማምጣት ወንጀሉ መፈጸማችሁን የማረጋገጥ የፖሊስ ግዴታ ነው። እናንተ ከፈቀዳችሁ ከወደዳችሁ መናገሬ ነገሩን ያቀልልኛል፣ በኋላ ለቅጣት ማቅለያ ያጠቀምበታለሁ ካላላችሁ በስተቀር ወይም ከጠበቃችሁ ጋር ወይም ከህግ ባለሙያ ጋር ተመካክራችሁ ካልሆነ በስተቀር በፖሊስ ስትያዙ ምንም ነገር አልናገርም የማለት